እጅ ለእጅ ተያይዛችሁ መምጣታችሁ ለኔ ሌላ መልእክት አሁን ድረስ መያዛቸው ነው። እሷ ቤት እሷን አስጥቶ መኖሩ ነው ያናደደ ነገር። አንተ ለስሙ ወንድም ሆነ እንደ ታላቅ ወንድም አክት ማድረግ አለብህ። እናናደኝ ነው። አንተ የምትቆጣት ለምንድነው የምትቆጣት? አሚር እኔ አሚር ምንም ሊደለውበት ኧረ በአላህ እኔ ያለሁበት ነገር ሁሉ ጣጣ አለ። ፈኪ ለማሰሚኝ አንድ ነገር ልንገርህ። አንተ አስብላታለሁ ከምታስበው እጥፍ ድርብ ወላሂ ላዝም ቆርቆርላታለሁ። እሺ ታዲያ ምን ይጠራች እኔ ካንቺ ጋር እስካሁን የቆየሁት በወንድምነትና ስለምወድሽ ስለማከብርሽ ነው። ታውቂያለሽ አይደል? የማይሆን ሰው ጋር ስትወድቂ ማየት አልፈልግም። ምንድን ነው ያደረኩትኝ? ማሰብ እኮ አንተ ወንድ አይደለም ሴት ነው። አንተ ገለንከ አሬ ይባል ሰዓት ይኖርሽ ማንም ወንድ። ሰላም እንዴት ናችሁ የዩቲዩብ ቤተሰቦቻችን? ዛሬ እንግዲህ በአዲስ ቪዲዮ ነው የመጣ ነው። ትንሽ የደበረን ነገር አለ እኔና አሚር ፈኪ ባደረገችው ነገር ማለት ነው። ያው እንግዲህ ፈኪና ያኛው አሚር ሰሞኑን እየተደረገ ያለውን ነገር ሁላችሁም አይታችኋል መቼም። በሱ ዙሪያ እኔና አሚር ወንድሟ ደግሞ አንዳንድ ነገር ማለት አለብንና ምክንያቱም ሰው ዝም ብሎ ሰውን አምጥቶ ላይክ ቤቱ ምናምን ማስገባት ምናምን ልክ ነው ብለን አላሰብንም እኔና አሚር፣ ደግሞም ልክም አይደለም። ስለዚህ በዚህ ጉዳይ እኛ ፈኪና አየናት እያደረገች ያለችው ነገር ልክ ስላይደለ እንደው ልክ ስላልሆነ መናገር አለብን ብለን ያሰብነውን ነገር እንናገራለን። አሚርም ኦሬዲ እየመጣ ነው። በእርግጥ እኔ እሱም እንዴት አድርጎ ዝም እንዳላት እኔ ምንም ሊገባኝ አልቻለም። ሰሞኑን በትንሽ ጉዳይ እያገኘኋቸው ምናምን ስላልነበረ ይሄ ነገር ምን እንደተፈጠረ አላውቅም። እሱም ዝም ብሏት ይሁን እምቢ ብላው ይሁን እኔ ምንም ነገር ሊገባኝ አልቻለም። እና ልክ እሱ ሲመጣ አናግረውና ለምን እንትን እንዳለች እሷም ለምን ሰው ቤቷ እንደዛ ላይክ ቤት የሚያስለቅቅ ምን ሁኔታ እንዳጋጠማት ምናምን ብቻ ዞር ልክ አይደለም ያ ነገር። እንዳያችሁት እናንተ ኦዲየንሶችም እንዳያችሁት ልክ ያልሆነ ነገር ነውና እኔ በአሚር በጣም ነው የተናደድኩት። ፈኪስ እሺ በቃ ላይክ ወይ ካለ ማገናዘብ ይሁን ወሬ እኔ አላውቅም ብቻ እንዴት እንደሆነ ግን እሱ እንዴት ዝም ይላታል በዚህ ጉዳይ ነው ብሎ እንደ ወንድም እንደ ታላቅ ወንድም መቆጣት ነበረበት። ግን እስቲ ለማንኛውም እሱም ይምጣና ኦሬዲ እሱም እየመጣ ነው ኦሬዲ ግን ይምጣና ይለኝን ነገር ሰማዋለሁ። ማይገባ ነገር ነው ያልከው። አሁን እንዴት ነህ? ዳነ ሩቅ እያየሽ ነው እየቀረሽ ነው እንዴ? እየቀረስኩኝ ነው እየመጣ ነው እያልኩኝ ነበር እንደው እና ከቤተሰቦቻችን ጋር እያወራሁኝ ነበር። ያደረከው ነገር ሰሞኑን አንተ አይደለም አክቹሊ ፈኪና ያደረገችው ግን ልክ አይደለ አልነበረም። ለምንድነው የጠራሽኝ? ሲጀመር እኔ ምንም ያወቅሁት ነገር የለነበረም እኮ እሱን እያወራሁኝ ነው እንዳጋጣሚ ሆኖ የደረስከው አንተ ማለት ነው። እና የጠራው ዞሮ ፈኪ በፈኪና በአሚር ኦኬ። የምታውቀው ነገር አለ አይደለም? እኔ በመጀመሪያ ሰላም አለይኩም ውድ ቤተሰቦቼ እንደምን አላችሁ? በዚህ ጉዳይ እኔ ማውራት አልፈለኩኝም ነበረ። ለምን ፈኪ እኔ ወንድሟ ነኝ፣ መቆጣት መምከር ምናምን ነገር ነበረብኝ። ግን በጣም ስለደበረኝ በጣም ስለተሰማኝ እሷን እንደዚህ ብሎ ደፍሮ ሄዶ እንትን ማለት በጣም እንዴ! ለምንድን ነው የሚደብር? እህቴ ናታ። በቃ ምንም ማድረግ እችላለሁ። ውሳኔ ከወሰነች እሷ ወንድን አስገብታ እሷ ከቤቷ ከወጣች እኔ ምን ማድረግ እችላለሁ? አንድን ወንድ ለምሳሌ ምንም ሳይሆን ቤቷ አስገብታ ከዛ እሷ ደግሞ ጭራሽ ከቤት ወጣ እንዴት ነው አንተ ዝም ብለህ ነገር የምታየው? እኔ ብኖር ኖሮ ያ ነገር እንደማይፈጠር አይኑ። አንተ ለስሙ ወንድም ሆነ እንደ ታላቅ ወንድም አክት ማድረግ አለብህ። አሁን ለምሳሌ ላይክ እንዴት ነው አሁን በአንተ ቤተሰብ ላይ ቢፈጠር ዝም ብለህ ነበር? እሷ እኮ ከቤተሰብ እንደ ላይ እኮ ነው። ኦፍ ኮርስ ነው። ግን እንዴት አንተ እንዴት ዝም ብለህ ነበር? ይሄ ፈኪ ማለት በጣም ምስኪን ናት፣ ለሰው አዛኝ ናት። እና የእሷን ፐርስፔክቲቭ መጀመሪያ ምንም ነገር ሳላቅ እሷን መቆጣት ወላሂ አልፈልግም። በቃ ምን አስባ ነው መጀመሪያ አሚር ያስገባችሁ ቤቷ ምን አስባ ነው የሚለው ነገር ሳላቅ አይ ዶንት ዋንት። እሷ ምስኪን ስለሆነችና በቃ የምታዝን ሰው ምናምን ትሩጅ ታረጋለህ። ስገባ ዝም ብለህ ታያት ዝም ማለላትም እኮ የሆነ ሰዓት እንጂ ዝም አልኳት። ሲጀምር በጣም አረመኔ ሰው ነው። አንድ ነገር አረመኔ የማንንም ወንድ ለምሳሌ ከየት እንደመጣ ሳይታወቅ ማንንም ምን ሳይታወቅ በስንት ሰዓት ቤት አስገባቸው። እሺ ኢትስ ኦኬ። ጭራሽ ቤት ለቃ ስትወጣለህ አንተ አይተህ ምን እንዳሰበች አላውቅም ምናምን እያልከ ይሄን እያሰብክ ይሄ እኮ አረመኔነት ነው። ምን እንዳረጋት ነው የምትፈልጊው? ምን ላርጋት? እሺ ጥሩ እንዳልሆነ እኮ አስረዳታለሁ። ከዛ በኋላ ግን የሷ ውሳኔ ነው የሚሆነው። ምን ሚሶሳይ ነው ብሎ ነገር የለም። እንደፈለቀ እንደምን ነገር ነበር መምታት ካለብን ጠፍጥፈህም ቢሆን ማለት ነው ነገር ማሰብ ትችላለህ። ሁለተኛ ነገር ስለ አሚር ምናምን ይባላል። ታስታውሱ ከቤት
እኔ እሱን ላገኘው ብቻ አይደል? እዚህ ጋር ቁጭ ብለህ እሱን ላገኘው ብቻ። ከዛ እሷን ስለማግኘት የሄድክበት እርጋታ አለ የለም? አልሄድኩም። እሱን ሲያደረኩት ለምንድን ነው? እሷን ስለማከብራት። ኢቫ አንቺ አታናጂኝ በአላህ። እሺ እሷን የምረጋጋው ለምንድን ነው? የተረጋጋሁት እሷ እህቴ ናት። ከማንም እና ከምንም በላይ የምትረጋጋው ማለት ምንም አይመለከተኝም ብለህ ስለምታስብ አንድ ነገር ልንገርህ እንጂ በጣም ይመለከተኛል። ግን ፈኪ እኔ ማንም ሲመጣብኝ እንደማልወድ ታውቂያለሽ። አልደራደርም። አየሁ ከማንም ወንድ ቤት አስገብተህ እኮ ስትል እሺ ገዳሚ ስትል ማለት ነው ጸጥ ብለህ እሱን ላገኘው ብቻ። ካገኘሁስ በኋላ እሺ እሱን ዛን ሰዓትም ይለየልን ይሆናል። ምንም ሰው ትመጣለች ሲጀመር ታወራታለህ። ሁለተኛ ነገር ምንም የዛን ሰዓት ምናምን የሚባል ነገር የለም። ልጅቷ አንድ ነገር ከሆነች በኋላ የሆነ ነገር ከደረሰባት በኋላ እሷ ጎዳና ትውጣ። አሁን ለማድረግ ነው የመጣሽው? እኔን ለመበጥበጥ ነው? አዎ በቃ ወንድ እንደዚህ ያደርጋለች። እኔ ምን ላድርግ? ልክ አይደለም። ኦዲየንሱን እኮ ምን ነገር ይችላል። ልክ አይደለም ያልከው ነገር እንዳለ ልክ አይደለም። አንድ ነገር እኔ ለቀን ስልኬ ያለ እረፍት ነው እየጮህ ያለው። ፈኪ እንደዚህ ሆና ፈኪ እንደዛ ሆና የሰው ወንድ አይመለከተኝም አይደለም። ኢቫ ዝም ማለት አይመለከተኝም ማለት ነው። አረጋልን ጋር እንዴት ቆይ ዝም አልኩኝ? እሺ እናት ዝም ብለና አንቺ በቀርም ጀምር ማለት አረመኔነት ውስጥ ሲጀመር አካለው እኮ እንደውም እኮ እሺ ፈኪ እንደውይላት ወላሂ ትምጣና ልክ ልኳን እሺ እዚህ ልንገራት። ምንድን ነው ልክ እኔ ስለልኩ ልክ እኮ እዚህ ምን ነግራት መጀመሪያ ይቀርና ማሰብ አልነበረብህ? አትንጣጪ ዝም ብለሽ ለመፍትሄ ነው አይደል የመጣሽ? መፍትሄውን እንትን አይ እኔ ማፍታት ሲሆን እንትን ትላለህ። እሷ ግን ለምሳሌ ላይ ከማንም ወንድ ጋር ስትንዘላዘል ግን ቤቷ አስታስገባ ስትንዘላዘል አላየንም ገና ስትንዘላዘል። አዎ ኦኬ። የምትንዘላዘሉን ፓርት አይደል በቪዲዮ ቀርጻ ልታውቀው ነው የምፈልገው? አንቺ ነበርሽ ቆይ እዛ ጋር ቪዲዮን አይቼዋለሁ። ታዲያ ምንድነው ቪዲዮ? በቃ እሱ ልጁ ራሱን ሊያጠፋ ነበረ። በዛ ሰዓት በወቅቱ እሷ ነበረች ካጠገቡ ሆነች፣ አለቀ። ምናልባት ደግሞ ልጁ አሚር ስለሆነ ስሙ እንደ ወንድሙ አይቶ ሊሆን ይችላል። ምን ነበር ነገር የለም። ልጅቷን ከቤት ወጣ ሲጀምር ልጁ ራሱ ያስብላት ማን ነገር ድንገር ከቤት ወጣ ማለት ነው። እሱ አለማፈሩ ድፍረቱ ራሱ ማለት ነው። ከቤት ወጣ ለምሳሌ እንደዚህ ስትሆን ራሱ አርፎ ቤት ውስጥ ሲቀመጥ ትንሽ አይደል? አንተ እንደ ወንድ ነው ሴት ነኝ እኮ አትሊስት ሴት ነኝ አይደል? አንተ ግን እንደ ወንድ ነህ አይደል? እንደ ወንድ ነው እንደ ወንድምነት ወንድም እንኳን ባትሆን እንደ ጓደኛ እንደ መከታ ሄደህ ነው ምናምን ማለት ያለብህ አንተ ነህ ሲጀምር። አንተ እዚህ ትመጻደቃለህ፣ ስም አናግራታለህ። ይሄን ትላለህ። የራሷ የሆነች ሰው ናት እኮ ቢሆንም እንደ ታላቅ ወንድም ማሰብ አለብህ። ኢቫ ወላሂ ስራትሽ ነሽ። ወላሂ በጥፊ ነው የምልሽ። እኔ ደግሞ ተበረታደ እኔ የሰው ቤት አንኳኩ የገባውን ሰውዬ በጥፊ ብትገሻል ነበር። በጥፊ ነው የምልሽ። እኔ በርታ ሴቶቹ ላይ በጣም እየታገስኩሽ ነው። ግን ታውቂያለሽ አይደል? በጣም እየታገስኩሽ ነው። ደውይላት ለምን ሲጀምር ለምን ታገሰኝ? እኔ እውነቱን ስለተናገርኩ እውነታውን መቀበል አይምሮ ስለማይፈልግ ማለት ነው። ሲጀምር እኮ ድሮም ጀምሮ እኮ አረመኔነትን እኮ ድብና አድርጊ ማክሰው ነው። እንኳን ነገር ልንገርህ ወላሂ ኢቫ ታይ ሲጀምር እሷንም እንደ ማታያትም እንደ ጠላትም መታያት እንደ ትብታያት ኖሮ ሲጀምር ከቤት ወጣ። ዝም በይ በቃ እየደወልኩላት ነው አይደለ? ዝም አይደለም ነው የምለው። ወላሂ ባንዱ በጥፊ ነው የምልሽ። ወላሂ ስራትሽ ነሽ። ወይ ሰላም አለይኩም። አትክለስለስ በቃ ናይ በላት። የት ነሽ ፈኪ? ደውልሽላት ነበር እንዴ? አውዱ ይላል እየመጣች ነው። በእናትህ እሺ ታችን ያለ ነው ይሄ አይስክሪም ምናምን ነገር ያለበት ቦታ አለ አይደል? እሺ በጣም ድራማቲክ የሆንክ ሰው አንድ ነገር ልንገር። በዚሁ ደግሞ አይደለም ነው በአላህ ነው ሰርቻታለሁ። ድራማቲክ አሁን ከዛ ከመጣች በኋላ እኔ ፊት ለምን እንደዚህ ያልሆነ እንደዚህ ለምን አልክ ልትላት መጀመሪያ ነበር ይሄን ነገር ማለት የነበረብህ። ቤት አስገብተህ ያ ሁሉ ነገር ሲፈጠር ነበር እንደዚህ መሆን የነበረብህ። እኔ እስከምናገር ለምን ትጠብቃለህ አንተ? እኔ ያልተናገርኩበት የራሴ የሆነ ምክንያት አለ። ምን እንደሆነ የእሷን ምክንያት ሳላቅ መናገር አልችልም። ትችላለህ። ይፋ አድርጋ ያወጣችው ነገር እስከሌለ ድረስ ምንም አይነት ምክንያት ቤቷ እስከማስገባት አንድ ቀን ኢትስ ኦኬ እሺ በቃ ያ መጀመሪያው እንግዳ ተቀባይ ነሽ ምናምን በሚለው ኢትስ ኦኬ እሺ አስገብታ ምናምን ይሁን ነገር ትሪት አድርገው ምናምን ቤቷን ልቀሱታ። አንተ ወንድም ተብዬ እያለህ እኮ እሺ ለምንድን ነው ቤቷን ለቅ ያወጣችው? ጀርባውን እናውቀዋለን። እስቲ አረብ አላህ አመዛዝኝ። ለምንድን ነው አመዛዝነው? ታዲያ ጀርባው ችግርተኛም ቢሆን ምንም ቢሆን ይችላል። ችግር የለም። ብር ከፍላ የሆነ ሩም ወይ ደግሞ የገዝተውት ነገር አትፈልገም ማከራ ይችላል። ታዲያ ሴት ልጅ ናት ታርጎ ጎዳና ወጣ። ወላሂ ከዚህ ነገር ወንድም ብዬሽ ማሽጋበጣ ነገር ነው። ሌላው አይደለም ሲጀምር አሁንም ትመጣና እንደኔ ማለት አይቀርም። ገባ ግን እንደዚህ አይነት ሰው መሆንም ማወቅ አለባት። አትሊስት ውድ ቤተሰቦች ወላሂ እንድታውቁ የምፈልገው ነገር እኔ እሷ መጥፎ ላይ ስትወድቅ ማየትም ሆነ መስማት አልፈልግም። ሁላችሁም የተቆረቆራችሁ ደውላችሁልኝ ነበረ። እኔ አልፈልግም። በቃ ወንድ አመጣች አይደለ? ለምን እንዳመጣች መጀመሪያ መጠየቅ እፈልጋለሁ። በእሷ የዋህነት ምክንያት ልክ አይደለም። ቤቷን ተማጣት የለባትም። እኔ ፈካፋኪና እኔ በጣም ብዙ ነገር መተፈጠረ የታወቀ ነገር ነው። ከዚህ በፊት ባንተ ምክንያት ማለት ነው። ባንተ ምክንያት ግን ደግሞ ኢትስ ኦኬ። እንደዛም ቢሆን ፈኪኔ የሆነ ቦታ ላይ ወድቃ ወይም ደግሞ የሆነ ነገር ለሰው ብላ የሆነ ነገር አድርጋ በየዋህነቷ እንድትጎዳማ አልፈልግም። ነው ራይት ምን መጣችልሽ ነው ደግሞ ተይዘው መምጣታቸው እኮ ነው የገረመኝ። ጭራሽ እጅ ልጅ ተይዘው መጣሉ።
አሚር ይወር ቢላሽ ሰላም ተበገተ አታማት በአንድ ጊዜ ይቅርታ አሚር፣ እኔና ለብቻሽ ነው አይደል? እኔ ያለችሽ እሷ፣ እኔም ስደውልሽ ለብቻሽ ነው እኔ ያልኩሽ። አይ ምን ችግር አለ አይደለም። እኔ ብዙ ሰው በሚዲያውም ሆነ በዋትስአፕ በቴሌግራም እየደወሉልኝ ነበር። ለምንድን ነው እቺ ልጅ ወንድ አመጣችሁ? ይቅርታ እኔ ስላንተ ምንም ነገር ስለማለት አፉ ገለኝ። እኔ አሚር እባላለሁ። አሚርም እንደምትባል ሰምቻለሁ። ግን ምን እንደተፈጠረ ምን እንደሆነ ሳላቅ መናገር ስላልፈለኩ ነው። ግን እዚህ ጋር እጅ ለእጅ ተያይዛችሁ መምጣታችሁ ለኔ ሌላ መልእክት እያዛቸው ነው። እሷ ቤት እሷን አስጥቶ መኖሩ ነው ያናደደ ነገር እኮ። ወደሱ ነበር ንፋስ ደስለኝ። አንቺ ቆይ ደግሞ ምንድን ነው ያናደዳችሁ? አልገባኝ። ካብራራም ያናዳችሁ ምን ያናደኝ ነው? አንተ የምትቆጣት ለምንድን ነው የምትቆጣት? ማን እንደሆንኩ ታውቃለህ? እሺ አሚር ቆይ ምንድነው? አይደለም ቆይ ማን እንደሆንኩኝ ያውቃል? እሺ ምንድነው? አሬ ምንሽ እንደሆንኩ ያውቃል? አትስደብረውን ነገር ነው የመጣ አሚር። እኔ ከዚህ በላይ ጣጣ አላምጣብሽ። እንዴ ለምን አሚር ባላ እኔ አንተን ስለማላውቅህ በደንብ ገለፍተኛ መሆን አልፈልግም እኮ። ታዲያ ምንድነው ያናደደው? ለምን ታጣጣበት ከፈለክ መሄድ ይችላል። እኔ ጋር ነው የመጣ። ትንሽ ሪስፔክት ይኖርሽ። ልንገርሽ፣ ወሬው ልንገርሽ። ሲጀመር ማለት ነው አንቺ ሴት ነሽ አይደል? ሴት ነኝ ነው ሀላቀ። ከዚህ በፊት ብዬሽ ነበር እኔ ፈኩን ጣጣ አመጣብሻለሁ። እኔ አሚር ምንም ሊገለውበት እኔ ያለሁበት ነገር ሁሉ ጣጣ አለ። ፈኪ ለማሰምኝ ያው ኢባ ይሄን ነበር እኔ ፈራሁት። ወላሂ መጀመሪያ ላይ አስረጅኝ። ይቅርታ እኔ ካንተ ምንም አይነት ጸብ የለኝም። ምንም አይነት ጸብ በእኔ ምክንያት እሷን እንድትናገር አልፈልግም። ይቅርታ እኔ እንትን ልበልሽ። እኔ ከዚህ አንድ ነገር ልንገርህ። አንተ አስብላታለሁ ከምታስበው እጥፍ ድርብ ወላሂ ላዝም ቆርቆርላታለሁ። እሺ ታዲያ ምን ፈኪ እኔ አንድ ቀን እንደዚህ አድርገሻል ብዬ አንቺ ተንቆጥቼሽ አውቃለሁ? አላውቅም አይደለ? እሱ አመጣሽ እኔ ጋር ብዙ ደወለ። እሱ ትንጫጫብኛለች እኮ ጥሩ ስሜት ላይ አልነበረም። ምን እኛ መጣሁት እሱን ልምጣ ብሎ እሺ ቤቱን ስለምን እንትና ልቀቂልኝ አላለም። እኔ ሊዳ እኔ ለቀኩለት ጎበዝ። ይሄን ነገር ሳሪ እሱ እንደማን ልጅ ማገናዘብ አለበት። አሚሬ ቆይ አይደለም ምን አለ መሰላችሁ እኔ እዚህ ጋር በጣም ትልቅ ስህተት እየሰራሁ ነው ታውቃለህ። የእሷ ህይወት መጥቼ እሷን እየበጠበጥኳት ነው። አሚር የምን መበጥበጥ ነው? እኔ ልውጣላችሁና እናንተ አውሩ። ቆይ ስማኝ፣ አንተ ግን እናውራ። ግን እሷን ግን ምንም እንድትሏት አልፈልግም። ምክንያቱም እሷ ምንም ያደረገችው ነገር ስለሌለ ስለሱ ምን ታውቃለህ እኮ ምንም ስለማላውቅ ነው። ግን እንደ አጉል ተቆርቋሪ አንቺ ዝም በይ። እንደ አጉል ተቆርቋሪ ለምን ያደርገዋል? እንደ አጉል ተቆርቋሪ ለምን ያደርገዋል? እንዳትጠብቀኝ አንቺ ወላ ተጨማለሽ። አሁን ትነገርኝ ፈኪ እንዳትሄድ እኔ ካንተ ጋር ለብቻ ያወራል። ምንድን ነው ያሰብሽ አንቺ? ትንሽ ቆይ ስሚ፣ እኔ ላንቺ ነው ያሰብኩት ነገር ለእኔ ማሰብሽ እንደዚህ ነው እንዴ? ፈኪያ ውሳኔ አትችልም። ፈኪያ ማሰብ አትችልም እንዴ? ታስቢ። እሺ ቆይ ለምን ጥያቄውን አመልሽ? ለምንድን ቤትሽ መጣ? አንቺ ወጣሽ? ለምን ቤትሽ ወንድ አልኩትኝ እኮ ለምን? ማን ስለሆነ አንቺ መጀመሪያ ለኔ ሪስፔክት ያለሽ አንቺ እንዴት ለሌላ ተራሱ አንቺ ሪስፔክት እንዴት ነው የማይኖረኝ? አንቺ አምሻል አንቺ ይቆም ሲል ጎዳና ወጣች እቺ ሲል አንቺ አትጪባት። እሺ አትናገሪያት እስቲ። እነ ጎዳና ወጣሁት ጓደኛ ቤት መሄድ ነው። አዎ ቤት ሽንተሽ እሱ ሲጀምር መሄድ ይችላል። አንድ ነገር ልንገርሽ፣ አንቺ አንድ ጭራሽ ልትናገር አይገባም። በእናትሽ ላንቺ ብዬሽ ነው 10 ጊዜ ልትናገር አንቺ ከተረጋጋ አትቆጣት። በትክክል ልናገራት ነው አይደል? ፈኪ እኔ አሁን ላንቺ እያገዝኩኝ ነው አይደል? እሱ አንድ እንዳጣ ነው። ሁለተኛ ደግሞ ከሚወደው ሰው ጋር ተለያየ ነው። በጣም ከፍቶት ነበር። ራሱ ለጠፋ የነበረ ሰው እኔ ከዚህ ሙሉ እንዲወጣ ስለምፈልግ ብቻ ነው ሰው ማገዝ ያለስት አሚር። ሰው ማገዝሽ ተታታ አይደለም፣ ግን ደግሞ ቤት ለቀሻ ነው ወይ ላይ ይገባዋል። እሱ በጣም ጥሩ ሰው ነው። ኦኬ ጥሩ እሱ ልጅ አጣና ምናምን ተብሎ አንቺ እንደማታ ላይ ሀያት ብቻ ሳይሆን ጥሩ ሰው ነው። አንቺ ታንዴ ስንቴ ነው በሰው ቤት እስቲ ዝም በይ። እሱ ነው ጥፋተኛ እኮ። ምንድን ነው ጥፋተኛ? ስርዓት ያዥ ለስርዓት ያዥ ማርገል እሺ፣ በማይመለከት ያገባሽ ማን በወንድምና እንደንተም ነው ምናምን ማለት የለም። አንተ ነህ ጀምራ አንድ ነገር ድንገር ጭራሽ መጥቶ እንደጻድቃን እንደዚህ ሆኜ እኔ ጥፋተኛ ጥፋተኛ ደፈር ሲጀመር ነገር አስብልሽም አንቺ ከነሱ ታስቢልታለሽ። ምን ያደረገ አረብን ወላሂ ባንስ ነስራት በጣም ትግስት ያስጨረሽ ምናምን ተጨረስሽ ማለት ነው። ተረጋግተሽ ያናገርኩሽ
ከዚህ በኋላ አንድ ነገር መናገር ካለብሽ መናገር ያለብሽ። ከዛ ውጭ አንድ ቀን እንድትናገር አልፈልግም። በቃሽ። አይደለም ኢቫ፣ እኔ አትቆጫት ነው ያልኩት። አንቺ ደግሞ እኔ ከእሱ ጋር ስመጣ ስትል ነበር። አንተ ታዲያ አንተ አይደል የጠራኝ? ሰው ጋር ምን አስፈለገው? እኔ እሷ ናት ደግሞ የጠራችኝ። እኔ ከአንቺ ጋር እስካሁን የቆየሁት በወንድምነትና ስለምወድሽ ስለማከብርሽ ነው። ታውቂያለሽ አይደል? የማይሆን ሰው ጋር ስትወድቂ ማየት አልፈልግም። አላውቀውም። አሚርን አውቀዋለሁ። ስሜን ስለያዘ ብቻ ጥሩ ነው አይደለም፣ ጥሩ ነው ማለት አይደለም። እሱን ወቂ። አሚር ስለተባለ ብቻ ጥሩ ነው ወይ? ምን አድርጎ ነው መጥፎ? የምርሽን ነው? የእውነቴን ነው። ትንሽ መረዳት ይቀርሳል። አንቺ በነገራችን ሲደግፍልሽ የነበረው አንድ ነገር እንግዲህ ለምን እንደዚህ ያደረክ አንተ እንደወንድም እንደዚህ ለምን ዝም ትላለሽ? አንቺን በምን ቆጣለኝ? ጭንቅላትሽ ነው እንዴ? እሱ ለኔ ነበር ሲቆጣኝ የነበረው። በቃ እሷ መብቷ ነው እና ሐሳብ ይኖር። ለምን ላይ ተረዳኛል አይደለም አልኩት። ሌላ ምን ነገር መሰለኝ ማረኝ። አይምሮ ደደብ ነው፣ አይሰራም ሲጀመር ምንም አይሰራም። ለአንቺ ባሰብኩኝ ነው አይደለ? ተረዳኝ። እኔ እሱን ከፍቶታል፣ ደብሮታል። ያለበት ሙድ ጥሩ አይደለም። በቃ እኔ እሱን ከዚህ ሙድ ማውጣት እፈልጋለሁ። እንደዚህ ሆኖ ማየት አልፈልግም እኮ ቤት እሱ ገብቶ አንቺ የምትወጪበት ምክንያት ምን ነው? ታዲያ ጥበቃ ያለው ከረበክተም እንደምትወረጥ እንደው እንደታለቁ እንደው በለ መቆጣት አይደለም። ዱላ ሰጪውም ታደለም ዱላ ሰጪውም አንቺ ግሬ ነው ማናገር ኩራ ያደረግሽ አንቺ ትያ ምንድን ነው የምታወሪው? አምሽ እንዴ ወደሽ እኮ ነው ነገር ነገር እናታችሁ ሰው በሽተኛ ነሽ። አሚርን እኔ ለብቻ እናገራለሁ። እናታን ነገር ነገር አንተ መስገር ነው ይደረግበይ ጀመረ ተስፈልግ እንጂ ገንጋበት እኔ እስከዛሬ የሰማሁ ነው ግን እየተረዳኝ አይደለም። አዳምጥ ብቻ በቃ አይደለም። ላንቺ ለመረዳት ብዙ እየሞከርኩ በጣም ደግሞ ስታርኩ ነገር ሲጀምር ማለት ሳልጨርስ ነው የወጣሁት። ይሄን ነገር እስከ መጨረሻው ድረስ አልከፈተም። በየትም አልሄድም። አንቺ ድረስ እንደ አንቺ መሻታ ወሬ በለሽ ሲያስቡልሽ ነው የገባሽ ደህና ነገር አንድ ነገር ማሰብ እኮ ያገኘ አንተ ወንድ አይደለም ሴት ነው። አንተ ገለኝ አረ ይባል ስለታት ይኖርሽ የማንም ወንድ ማለት ነው የማንም ወንድ ማለት ነው እቤቷ መጥቶ እንደዚህ ሲያደርግ ማለት ነው እንዴ ዝም ትሏል። አሁን ምን ሆነ ንቃ እንጂ ምን ሆነ ይሄ ለአንተ ነው ወንድነትን ማሳየት ያለብህ። ወንድ ሁን አንድ ነገር እሷን ተዋት። ሲጀመር የሆነ ነገር ተደፍናለች በማዘን በምናም ይኸውልህ ሄደ ማለት ነው። ልክ ልኩ ማሳየት አለብህ። እሱ ራሱ ሲጀመር መጥቶ ሲናገር ታኛው ነገር ሲቅለሰለሰብ ሄደ ማለት ነው። ተናነቀው ወንድ ሁን አንድ ነገር ልንገርህ ተፋለመውና እኔማ ማረጉ ነው ማሳይ ወላሂ